ሰላም ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን ናችሁ? እንግዲህ ዛሬ አንድ ለየት ያለ ነገር ማሳያችሁ ምንም የተለመደ ነገር ቢኖርም ነገር ግን እስከዛሬ ከነበረው ስልክን እንዴት መጥለፍ እንደሚቻል ለእናንተ አሳያችኋለሁ ማለት ነው። ጠላፊው መጠለፉን ምልክት እንዳያሳይ አድርገን የምንጠልፍበት አዲስ መንገድ ነው ማለት ነው። ያንን ነው ለእናንተ የማደርሳችሁ። ለዚህ ቻናል አዲስ የሆናችሁ ልጆች ደግሞ ቻናሉን ሰብስክራይብ ታደርጋላችሁ። ሌሎችንም ቪዲዮዎች ስለቅ እንዲደርሳችሁ የደወል ምልክቷን ትጫኑታላችሁ ማለት ነው። ያ ማለት ሁሌም ቪዲዮ እኔ በምለቅ ሰዓት አዳዲስ ቴክኖሎጂ መረጃዎች ወደ እናንተ እንዲደርሳችሁ ያደርጋል። አሁን በቀጥታ ወደ መረጃ ነው የማልፈው። እንግዲህ ስልክ ለመጥለፍ የሚታወቀው ኮድ ስታር 21 መሰላል ስታር ከዛ ስልክ ቁጥራችንን ማስገባት ነው። ከዛ መሰላል ተጭነን የደወል ምልክቷን እንጫናለን ማለት ነው። ኮል ፎርዋርዲንግ አንኮንዲሽናሊ ሬጂስተርድ ወዝ ሰክሰስፉሊ የሚል ኖቲፊኬሽን ልክ እንደዚህ እንደምታዩት ይልክልናል ማለት ነው። አሁን ስልኩ ተጠልፏል ማለት ነው። ይሄ ግን ሲሆን ምንድነው የስልክ ምልክት ከላይ በኩል እዚህ ጋር እንደምትመለከቱት ሰዓቱ አካባቢ ላይ ስልኩ መጠለፉን አሁን የራሴን አንደኛውን ሲም ነው የጠለፍኩት እና ምልክት ያሳያል። አሁን ሲሟን ላይ እንደተጠለፈ ከላይ ያሳያል። ይህንን እናጥፋውና እንዴት አድርገን እንደዚህ ምልክት ሳያሳይ ተጠላፊው ስልክ ላይ ምልክት ሳያሳይ መጥለፍ የምንችልበትን መንገድ አብረን እናያለን ማለት ነው። ስለዚህ አሁን ይህንን ላጥፋውና በሌላ መንገድ እንዴት አድርገን ያለ ምልክት መጥለፍ እንደምንችል አሳያችኋለሁ። ይህንን ለማጥፋት መሰላል 002 መሰላል ታደርጉና ከዛ በኋላ ስልኩን ትጫናላችሁ ማለት ነው። ኮል ፎርዋርዲንግ ኦል ኢሬዝ ሰክሰስፉሊ ብሎኛል። ከላይ ቀደም የነበረችው ምልክትም ሰዓቱ አካባቢ ጠፍታልናለች ማለት ነው። አሁን ይህ ስልክ የተጠለፈውን ስልክ አጥፍተነዋል ማለት ነው። ስለዚህ አሁን ሌላኛው መንገድ ምንድነው የሚለውን አብሬ አሳያችኋለሁ ማለት ነው። በመጀመሪያ አሁንም ስልካችሁ መደወያው ላይ ትገቡና ከዛ በኋላ ምንድነው የምታደርጉት ስታር 61 መሰላል ታደርጋላችሁ። ስታር 61 መሰላል ስታር ነው የምታደርጉት፣ መሰላል ሳይሆን ስታር ታደርጋላችሁ። ከዛ በኋላ የምትጠልፉትን ስልክ ቁጥር ለምሳሌ 0920 05 17 91 ከዛ በኋላ መሰላል እናደርግና የመደወያ ምልክቷን እንጫናለን ማለት ነው። ከዛ በኋላ ኖቲፊኬሽን ደርሰናል። ኮል ፎርዋርዲንግ ዌን ኖ ሪፕሌይ ሬጂስትሬሽን ወዝ ሰክሰስፉሊ የሚል ኖቲፊኬሽን ይደርሳችኋል። በቃ አሁን ተጠልፏል ማለት ነው። ይሄ ስልክ እንደምታዩት ከላይ ስልካችሁ ላይ ምንም አይነት ምልክት አያሳይም። ያ ማለት የተጠላፊው ስልክ ላይ ምንም አይነት ምልክት መጠለፉን የሚያሳይ ምልክት የለም ማለት ነው። ስለዚህ እንደዚህ አድርገን እኛ የምንፈልገውን ስልክ ያው ለተንኮል ሳይሆን የምንፈልጋቸውን ለምሳሌ ጓደኛችንን መሰለል ብንፈልግ ተአማኒነታቸውን ምናምን ማረጋገጥ ብዙ ቀናተኛ ሰዎች ይኖራሉና ያው ዝም ብለው ባልሆነ ነገር ቤተሰቦቻቸው፣ ሚስቶቻቸውን፣ ፍቅረኛቸውን የሚጠረጥሩ ሰዎች አሉና በዚህ መንገድ ሁሉን ነገር መጥለፍ እንችላለን። ቴክስትም በሉት ስልክም ሲደወል ወደኛ ነው የሚገባው ማለት ነው። ስለዚህ አሁን ይሄ መጠለፉን ምንም የሚያሳይ መረጃ የለም። በተለይ ለቴክኖሎጂ አዲስ የሆኑ ሰዎች ከሆኑ ብዙ ቴክኖሎጂ ጋር የማይተዋወቁ ሰዎች ከሆኑ ይህን ነገር ሊደርሱበት አይችሉም ማለት ነው። በጣም ጠቃሚ መረጃ ነው። ነገር ግን ይህንን መረጃ ለመጥፎ ነገር እንድትጠቀሙበት አይደለም ለእናንተ ለማሳየት የፈለኩት። ለጥሩ ነገር የሆነ ነገር መረዳት የምትፈልጉትን ነገር ለመረዳት እንደዚሁም ለምሳሌ ስልክ ቢበላሽባችሁ የጓደኛችሁ ስልክ ላይ ማድረግ ብትፈልጉ ያን የእናንተን ስልክ ጓደኛችሁ ስልክ ላይ ፎርዋርድ አድርጋችሁ
ሲሙን ሳታስገቡ መጠቀም የምትችሉበት መንገድ ስለሆነ ነው ማለት ነው። ስለዚህ ይህንን ለመጥፎ ነገር እንድትጠቀሙበት አይደለም እያሳየኋችሁ ያለሁት። ስለዚህ አሁን መጠለፉን ይህ ስልክ ለምሳሌ ማጥፋት ብንፈልግ የኛ ተጠላፊው የኛ ስልክ ቢሆን እንዴት ነው ማጥፋት የምንችለው የሚለውን አሳያችኋለሁ ማለት ነው። ከዛ ምንድነው የምታደርጉት? ስታር ስልካችሁ ላይ አሁን መደወያው ላይ ትገቡና መሰላል ታደርጋላችሁ። ከዛ በኋላ 61 ትጫናላችሁ። ከዛ መሰላል ታደርጉና የደውል ምልክቷን ትጫናላችሁ። ስለዚህ መጠለፍና ለመጠለፉን በእንደዚህ ቼክ ማድረግ ይቻላል። ኮል ፎርዋርዲንግ ወይን ኖ ሪፕሌይ ቮይስ ይልና የተጠለፈውን ስልክ ቁጥር ያሳያችኋል። ከ20 ሰከንድ በፊት ይህ ስልክ ተጠልፏል ማለት ነው። ስለዚህ ይህንን ስልክ ተጠልፏል። ይህን ስልክ የተጠለፈውን ስልክ እንዴት ነው ማጥፋት የምንችለው? አሁን መጠለፉን አሳይቻችኋለሁኝ። እንዴት እንደምታውቁ ስልካችሁ በሆነ አጋጣሚ ሊጠለፍ ስለሚችል ቶሎ በዚህ መንገድ ቼክ ማድረግ ይጠበቅባቸዋል ማለት ነው። ነገር ግን ይሄ ተጠልፎ ከሆነ ለማጥፋት ምንድነው የምታደርጉት? አሁንም ስልካችሁ ላይ የመደወያ ምልክቱ ላይ ትገባላችሁ። መሰላል 61 መሰላልን ትጫናላችሁ ማለት ነው። ከዛ በኋላ የደወል ምልክቷን እንጫናለን። ከዛ እንደምታዩት ኢሬዝ አድርጌዋለሁ ማለት ነው። ኮል ፎርዋርዲንግ ወይ ኖ ሪፕሌይ ኢሬዝ ሰክሰስፉሊ ብሎኛል። የተጠለፈውን ስልክ አጥፍቻለሁኝ ማለት ነው። ስለዚህ እንደዚህ በማድረግ የጓደኛቻችሁን የፍቅረኛችሁን ስልክ የቤተሰብ መጥለፍ ለምሳሌ መረጃ መውሰድ የምትፈልጉትን ማንኛውንም ሰው ግለሰብ ስልክ በዚህ መንገድ ሳይነቃ ማለት ነው ምልክት እሱ ጋር ሳያሳይ መጥለፍ የሚቻልበት መንገድ አለ። ሌሎችን መረጃዎች ወደ እናንተ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ ቻናሉን። ሌሎችም ቴክኖሎጂዎች ቴሌግራም ላይ ኢሞ ላይ ምናምን የሚሰሩ እንደዚህ ቴክኖሎጂዎችን ወደ እናንተ አደርሳችኋለሁ ማለት ነው። ይህን ቪዲዮ ላይክ ሳታደርጉ እንዳትወጡ፣ ከቻላችሁ ሼር አድርጉት ቪዲዮውን ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ